ስለ ኪዳነ ምሕረት እርዱን፣ መንገድ የለንም፣ ጦርነት ጎድቶናል። ከምን በላይ ጦርነቱ ነው። ጦርነቱ ደግሞ እግዚአብሔር ነበር የሚፈታልን። በእርግጥ እርዱና ስለ ኪዳነ ምሕረት የዕለት ምግብ አለ አይደለም። ከጦርነቱ ረሃው ጸንቶብናል። ቅድስት ኪዳነ ምሕረት ብላችሁ በዚህ በገዳማ የውሃ ችግር የመብራት ችግር አለና ስለ ቅድስት ኪዳነ ምሕረት ብላችሁ እርዱን። ጊዜ ቦታውን በጦርነት የተጎዳ ነው። ብዙ ወንድሞችም ሞተውብናል አባቶች። ይህ ገዳም ከአዲስ አበባ ረጅም ርቀት ላይ የሚገኝ ገዳም ነው። በአፋርና በትግራይ በአማራ ክልል ሴንተር ላይ በረሃ ውስጥ የሚገኝ ነው። ከከተማ በጣም በእጅጉ የራቀ ከአራዊትና ከቃለ እግዚአብሔር በቀር ሌላ ነገር የማይሰማበት ነው። በረሃ ከመሆኑ ጋር ተያይዞ ጦርነት በመጣ ቁጥር እዚህ ገዳም ላይ ጦርነት ይካሄድበታል። በአሁኑ እንኳ ጦርነት 6 አባቶችን በህይወት አጥተናቸዋል። እንደውም አንዱ አባት እኛ ልጆቹን ጀምሮ በዋሻ ዘግተው የሚኖሩ አባት ናቸው። በዋሻቸው ውስጥ ሰማዕት የሆኑት ማለት ነውና እንዲሁም ወደ 6 ሰዎች ቆስለዋል። በዚህ ብዙ መናኝ ከገዳሙ ከበዓታቸው ጥለው ወደ ሌላ ገዳም ሄደዋል። አሁን ያሉት መነኮሳት መነኮሳያት አባቶች እናቶች ደግሞ ገዳሙን ጥለው ለመሄድ አይምሯቸው አይፈቅድላቸውም። ታሪካችንን ለማንጠለን፣ ቅርሳችንን ለማንጠለን፣ ገዳማችንን ለማንጠለን፣ የአባቶችን አደራ ለማንጠለን እያሉ ነው እዚህ የሚሰቃዩትና በጦርነቱ ምክንያት ወደዚህ ጉዞ ያደርግ የነበረው ህዝብ ከተቋረጠ ረጅም ዘመናት አልፏል። ስለዚህ የሄዱት ሄደው አሁን ወደ 300 ሰው በገዳሙ ውስጥ አለ። ማለትም 200 እናቶችና አባቶች አሉ። ወደ 300 ተማሪዎች አሉ። ከተማሪው ከ300 ተማሪ 100 ተማሪ መቁነኛ ነው። ስለዚህ 300 ተመጋቢ አለ እና አባቶች እናቶች እርዱን ሲሉ ዓለማዊ ኑሮ እንኖር ደስ ይበለን እንደላቀቅ ማለታቸው ሳይሆን በቀን አንድ ጊዜ የሚበላ እንኳን ካላገኙ መጸለይ አይቻልም። ስመረሃ ወቁር ያረስ ጸሎተ ነው። ሰው ካልበላ ካልጠጣ የዕለት መጠለያ ካላገኘ መጸለይም አይችልምና ረሃብ ከጦርነት የከፋ ነውና አሁን ደግሞ ትልቁ ጦርነት ረሃብ ነው። ስለዚህ እነን ገዳም በምትችሉት ነገር እንድታግዙን በልዑል እግዚአብሔር ስም እንጠይቃለን።